ኢትዮጵያ ኮስሞቲክ በማስገባት በአመት 575 ሚሊዮን ብር ትፈጃለች። 575 ሚሊዮን ከኢንተርኔት የምናገኘው የውበት መጠበቂያ ምርቶችን በሀገር ውስጥ ምርት መተካት ኢትዮጵያ ምርቶቹን ለመግዛት የምታወጣውን በርካታ ገንዘብ ለማስቀረት ያግዛል። በተኪ ምርቶች ላይ የተሰማራውና የውበት መጠበቂያ ምርት የሚያመርተው ማቴዎስ መባ ኮስሞቲክስ ማኒፋክቸሪንግም በዛሬው ዕለት በቂሊንጦ ልዩ የኢኮኖሚ ዞን ተመርቋል። ፋብሪካው በአጭር ጊዜ ውስጥ ምርቶችን ማምረት ይጀምራል። ላለፉት 10 ዓመታት እየሰራን ቆይተናል እና የዛሬ 6 ወር አካባቢ ከዚህ ከቂሊንጦ ስፔሻል ኢኮኖሚ ዞን ይሄንን 7500 ካሬ ሜትር መሬት ተረክበን 2200ን ለዚህ ለውበት መጠበቂያ ምርቶች ማምረቻ እንዲሆን አድርገን ዛሬ የምረቃ ፕሮግራም ላይ ነው የምንገኘው። ሁሉንም ነገር ጨርሰን ነው ዛሬ ያስመረቅ ነው። በጣም በጥቂት ጊዜ ውስጥ ከአንድ ወር ባነሰ ጊዜ ውስጥ ወደ ምርት እንገባለን። ኢትዮጵያ ለውበትና ለመድኃኒት የሚሆኑ በርካታ የተፈጥሮ ሀብትና እጽዋት ዝርያዎች አሏት። ፋብሪካውም መዋቢያዎችን የሚያመርተው የኢትዮጵያ የተፈጥሮና እጽዋት ሀብቶች ግብአት አድርጎ በመጠቀም ነው። ኢትዮጵያ ታምርት ነው ሞቶዋችን አይደለም እንደ ኢትዮጵያ። ስለዚህ ኢትዮጵያ ደግሞ ያመረተችውን ለኢትዮጵያኖች መሸጥ አለባት። ስለዚህ በሀገራችን ተመርተው ከሀገራችን እጽዋቶች ከሀገራችን ሪሶርስ አድርገን ምንም አይነት ኬሚካሎች ሳይጨመሩባቸው 100% ኦርጋኒክ ነው ተፈጥሮን የጠበቁ ምርቶችን በማምረት እነዚሁን ምርቶች ሀገራችን ላይ ለመሸጥ ለሀገራችን ልጆች ለመሸጥ እንደዚሁም ደግሞ በዓለምም ስታንዳርዳቸውን ጠብቀው የዓለም የኢንተርናሽናል ማርኬቱን ስታንዳርድ ጠብቀው ኢንተርናሽናሊ መሸጥ የሚችሉ ፕሮዳክቶችን ነው እንግዲህ ለማምረት ዝግጅታችንን የጨረሰው። ኢትዮጵያ በጣም ብዙ እጽዋት አሉ። ለመድኃኒትነት የሚያገለግሉ ለውበት የሚያገለግሉ ወላጆቻችን ድሮ ይጠቀሙባቸው የነበሩ የጎንዮሽ ጉዳት የሌላቸው እጅግ በጣም ጠቃሚ የሆኑ ከነሱ ውስጥ ጨምቀን ጠቃሚዎቹን በዘመናዊ መልክ ዓለም አቀፍ ደረጃውን በጠበቀ መልኩ ይህንን ነገር በፋብሪካ በምርምር በተደገፈ ለገበያ ማቅረብ መቻል አንድ ትልቅ ምርታ ነው። ፋብሪካው ጥራት ያላቸውና ለኢትዮጵያውያን ተስማሚ የሆኑ 1000 ቶን የመዋቢያ ምርቶችን በአመት ያመርታል። ላለፉት 10 ዓመታት በዚህ ቢዝነስ ላይ ቆይታ አድርገናል። ይሄኛው እንግዲህ የሀገር ውስጥን በጣም በስፋት ሰብስቲቱት ለማድረግ በተጨማሪ ደግሞ ኤክስፖርት ለማድረግ የወሰድነው እርምጃ አካል በሁለት ምዕራፍ ከፍለን ነው ይሄንን አሁን የጀመርነው። የመጀመሪያው ምዕራፍ 2200 ካሬ ሜትሩን ለማምረት እንዲሆን አድርገን አዘጋጅተናል። ቀሪ ደግሞ ወደ 3000 ካሬ ሜትር የሚጠጋ ተጨማሪ ዙ ግቢ ውስጥ የምናደርገዋል በምዕራፍ 2። በዚህ አሁን በያዝነው ግን በ2200 ካሬው ላይ ለ260 ሰዎች ቋሚና ጊዜያዊ የስራ ዕድል ይፈጥራል። እስከ 1000 ቶን የሚደርሱ የተለያዩ ምርቶችን ለፕሮሰስ አድርገን ለማውጣት ነው እንግዲህ ዝግጅታችን የጨረስነው። ተኪ ምርቶች ሀገራዊ ፍላጎትን ለመመለስ የሚጫወቱት ሚና ከፍተኛ ሲሆን የተለያዩ መድኃኒቶችና ሌሎች ግብአቶችን የሚያመርቱ ከ28 በላይ ድርጅቶች በቂሊንጦ ልዩ የኢኮኖሚ ዞን ይገኛሉ። ዓላማ አድርጎ የተነሳው የጤናውን ዘርፍ የማምረት የመድኃኒትና መድኃኒት እቃዎች እንዲሁም ሌሎች ተጓዳኝ የመድኃኒት ምርቶችን እንዲያመርት ተብሎ የተሰራ ነው። በውስጡ ከ28 በላይ የተለያዩ ከሀገር ውስጥና ከውጭ የሚገኙ አምራች ባለሀብቶች ይገኛሉ። በኢትዮጵያ ውስጥ እጅግ ተፈላጊ የሚባሉ ከአንቲባዮቲክስ ጀምሮ ያሉ መድኃኒቶችን የሚያመርቱ እንዲሁም የመድኃኒት መገልገያ እቃዎችን የሚያመርቱ ኪትሶችን እና ሌሎችን የሚያመርቱ ድርጅቶች አሁን በቂሊንጦ ልዩ ኢኮኖሚ ዞን እየሰሩ ይገኛሉ። ሶፋር አሁን ከ28 በላይ በመድኃኒትና በሃይቴክ ኢንዱስትሪ ውስጥ የተሰማሩ ናቸው ማለት እንችላለን። ከቅርብ ጊዜ ወዲህ ለተኪ ምርቶች በተሰጠው ትኩረት ከውጭ የሚገቡ ምርቶችን በሀገር ውስጥ መተካት እያስቻለ ይገኛል።